ሰላም ጤና ይስጥልኝ እንደምን ቆያችሁ የአክብሮት ሰላምታችን በያላችሁበት ድረስ የአባይ ኢንፎ ቤተሰቦች ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ትኩስ መረጃዎችን በፍጥነት ወደ እናንተ ይደርሳል የሰዓቱን ዋና ዋና ዜናዎችን ይዤላችሁ ቀርቤያለሁ በቅድሚያ ማርስቶችን በማስቀደም ጀምራለሁ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ይፈጸማል ተብሏል ስምረት ፓርቲ የመጀመሪያውን ጋዜጣ መግለጫ ሊሰጥ እንደሆነ ታውቋል። የነጌታቸው ረዳ የተመሰረተው የምርጫ ቦርድ ቅድመ እውቅና የተሰጠው ስምረት ፓርቲ የመጀመሪያውን ጋዜጣ መግለጫ በአዲስ አበባ እንደሚሰጥም ታውቋል። በመዲናዋ 15 ሆቴሎች የኮከብ ደረጃቸውን ተነጥቀው 11 ሆቴሎች ባለ 5 ኮከብ ደረጃን አግኝተዋል። በዝርዝር ታደምጣላችሁ። ወደ መጀመሪያዎቹ አልፋለሁ። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ይፈጸማል ተብሏል። በሳውዲ አረቢያ በናጅር እስር ቤት የሞት ፍርድ ተፈርዶባቸው የሚገኙ ኢትዮጵያውያን በሚቀጥለው ሳምንት የሚከበረውን የኢድ አል አረፋ በዓል በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው አስታውቀዋል። ቢቢሲ አፋን ኦሮሞ እንደዘገበው በእስር ቤቱ የሞት ቅጣት የተፈጸመባቸው ጨምሮ በአጠቃላይ 47 ኢትዮጵያውያን ላይ የሞት ፍርድ ተወስኖባቸዋል። ቤተሰቦቻቸው የኢትዮጵያ መንግስት ጣልቃ ገብቶ ህይወታቸውን እንዲታደግላቸውም ጥሪም አቅርበዋል። ስምረት ፓርቲ የመጀመሪያውን ጋዜጣዊ መግለጫ ሊሰጥ ነው። በአቶ ጌታቸው ረዳ የተመሰረተውና ከምርጫ ቦርድ ቅድመ እውቅና የተሰጠው ስምረት ፓርቲ የመጀመሪያውን ጋዜጣ መግለጫ በአዲስ አበባ እንደሚሰጥም አስታውቋል። ፓርቲው ለመንግስት መገናኛ ብዙሃን በላከው ጥሪ እንዳስታወቀው መግለጫው የሚሰጡት አቶ ጌታቸው ረዳና ሌሎች የፓርቲው አመራሮች ናቸው። መግለጫው ግንቦት 23 ቀን በሸራተን አዲስ ሆቴል እንደሚሰጥ ለመረዳት ችለናል። ስምረት ፓርቲ በተጨማሪም በዚህ ጋዜጣዊ መግለጫ ላይ እንዲገኙ በትግራይ ክልል ላሉ ሚዲያዎችም የጥሪ ደብዳቤ መላኩንም ታውቋል። በመዲናዋ 15 ሆቴሎች የኮከብ ደረጃቸውን ተነጥቀዋል። 11 ሆቴሎች ባለ 5 ኮከብ ደረጃንም አግኝተዋል። በአዲስ አበባ ከተማ በተደረገ ምዘና 15 ሆቴሎች የኮከብ ደረጃቸውን ሲነጠቁ 11 ሆቴሎች ባለ 5 ኮከብ ደረጃ ማግኘታቸውን ቱሪዝም ሚኒስቴር ባለፈው ሳምንት አስታውቋል። በሚኒስቴር መስሪያ ቤቱ የቱሪስት አገልግሎት ብቃት ማረጋገጥና ምደባ መሪ ስራ አስፈጻሚ የሆኑት አቶ ታሪኩ ደምሴ በአዲስ አበባ ከተማ የሚገኙ ሆቴሎች ደረጃ ትናንት ይፋ ባደረገ ሲሆን በ2017 ዓ.ም በሆቴሎች ላይ በተደረገ ዳግም ምዘና አገልግሎት ያቆሙ በሌላ አገልግሎት ዘርፍ የተሰማሩና በምዘና ወረቀት ተባባሪ ያልሆኑ 15 ሆቴሎች በተቀመጠው መመሪያ መሰረት የኮከብ ደረጃቸውን ሊነጠቁ ችለዋል። በምዘና ወቅት ዲማትሪ፣ ሲዮናት፣ ክራውን፣ አምባሳደር፣ ፓራዋን፣ በሻሌ፣ ሀራምቤ፣ አስታራ ሆቴል አገልግሎት መስጠት ማቆማቸውን ገልጸው እንዲሁም 22 የሚገኘው እስቴ ኤዚ ሆቴል፣ ሞዛይክ፣ ናርዳን፣ ሊማስተር ሆቴሎች የአገልግሎት ዘርፍ የቀየሩ በመሆናቸው የኮከብ ደረጃቸው መነጠቁን አስታውቋል። በተጨማሪም ዋቢ ሸበሌና ደሳለኝ ሆቴል ለምዘና ተባባሪ ባለመሆናቸው እንዲሁም ሲያቲን ሆቴል የስያሜና የባለቤትነት ለውጥ ያደረገ በመሆኑ የኮከብ ደረጃቸው ሊነጠቅ ችሏል ሲል አስረድቷል። መሪ ስራ አስፈጻሚ በደረጃ ምዘና ከውጭ ገጽታ ጀምሮ 12 መስፈርቶች በማስቀመጥ 92 ሆቴሎች ላይ ምዘና የተደረገ መሆኑን አመላክተው ይፋ የተደረገው የ40 ሆቴሎች ደረጃ እንደሆነም ገልጸዋል። ደረጃቸው ይፋ የሆኑ 40 ሆቴሎች 34 ሆቴሎች ዳግም ምዘና የተደረገላቸው እንደሆኑ ገልጸው 6 አዳዲስ ሆቴሎች ወደ ኮከብ ደረጃነት የገቡ መሆናቸውን አስታውቀዋል። በምዘናው መሰረት እስከ 30 በመቶ የተጠቀመውን መስፈርት ያሟሉ ሆቴሎች በኮከብ ደረጃ ውስጥ መካተታቸውን በመግለጽ ከ90 በመቶ በላይ መስፈርቱን ያላሟሉ ሆቴሎች ባለ 5 ኮከብ ሆቴል ያገኙ ናቸው። ከ90% በላይ መስፈርቱን ያሟሉ ሆቴሎች ደግሞ ባለ 5 ኮከብ ደረጃን ያገኙ ናቸው ተብሏል። የኮከብ ደረጃ ያገኙ ሆቴሎች የኮከብ ደረጃቸው በሕጉ መሰረት ለ3 ዓመት እንደሚያገለግል አስታውቀው ነገር ግን ሚኒስቴር መስሪያ ቤቱ በሚያደርገው ድንገተኛና መደበኛ ክትትል ሆቴሎች ከደረጃ በታች አገልግሎት መስጠታቸው ከተረጋገጠ በማንኛውም ጊዜ የኮከብ ደረጃቸው የሚነጠቅ መሆኑን አመላክተዋል። የዳግም ክትትል ስራው በተቀመጠው አሰራር መሰረት እንዲከናወን በክልል የተውጣጡ ባለሙያዎች በማደራጀት መከናወኑን ገልጸዋል። የምዘና ስራው ፍትሐዊ ለማድረግ 6 የሙያ ዘርፎች ሆቴል ማሰማራት ታዛቢነት እንዲሳተፉ መደረጉን ገልጸዋል። በኦሮሚያ በሲዳማና በሌሎች ክልሎች የሚገኙ ሆቴሎች ምዘና ይጠናቀቅ መሆኑን ጠቁሞ ቀጣይ ባሉት ጊዜ ውስጥ ይፋ ይደረጋልም ተብሏል። ከሆቴሎች በተጨማሪም የሎጆችና የሬስቶራንት ምዘና ስለተጠናቀቀ በቀጣይ ደረጃቸው ይፋ ይደረጋል ሲሉም ገልጸዋል። አባይ ኢንፎ ትክክለኛና ፈጣን መረጃዎችን በሰዓቱ ወደ እናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ